አስለቀሳችሁኝ ማርያም። ዛሬ ለማዘር አንተ ስጦታ አለን እና ምን ሰጣት ደግሞ በፕራንክ መልክ ነው። እኔ ቤት ገብቼ በወሬ ለያዘት አንቺ ደግሞ ስጦታን ይዤ ልምጣ። ቶሎ ዋው እማ አይደለም የሆነ ነገር አይቼ ነው። ይሄን ቲክቶክ መቅረጽ አለብኝ። ምንድን ነው ይሄ? ምንድን እማ ምን አልሽ እንጂ ምንድን ነው ስታዩ? ፈራሽማ? እኔ እኮ ደንግጬ ነው። ይኸውልሽ ሽንት ቤት ነበርኩ ልንገርሽ። ስወጣ ይሄን አገኘሁት። ማርያም ምን ማለት ነው? ወርውሮት ሄደው ነው ነው። እሺ ምን ነው ፈራችሁት? ብነቀው ምን እንደሆነ ወሽ ነው ጃጁ ሰርፕራይዝ ፈጆ ለኛ ፈጆና ያንቺ ነው። የሆነ ሰው ስጫት ብሎ እኔ ሰጠው ያመጣሁት እናትና አለጎድ ሰርፕራይዝ የኛውድናት ይላላፉ ያ አዙሪላት በዚህ ጋር ነው ሂዶ ደዛኔ ነው ያመጣሽ። ዙሪ እስኪ ዙሪ ያምራል። ማን ሊሰጠን ገዝተንልሽ ነው? መቼም ብቻ ተገዝቶልሽ ነው። ግን ያምራል። ያምራል። ገዝተህ ነው ማርያም ትናንት ገዝተንልሽ በሰራነው ስራ ነው። በዳንቴሩ ስንት ብር? 2,100 ያምራል። የምፈልጊው ራሱ ነው። በትዕዛዝ ነው። እንደ ምርጫሽ ያስመጣ ነው። ያምራል። በቀደም ከቤተ ክርስቲያን ስንመጣ ነው ያዘዝነው። ያምራል። እናንተ ልጆች ወደ ቤዳ ወይ ምንም ተንጎራጉሪው እንደው አሁን ምንም ምታለጂ አይ ማይ ደግሞ ራሽ እንዳታለሽ አርሴማ እንዳታለቅሽ እቀፊያት እንጂ የገና ስጦታ ለምን ታታናጉ ስጦታ ይነገራል። ማሚ ስጦታ እኮ ስጦታ አይነገርም እንጂ ደስ ስላለኝ ደስ ነው ያለስታችሁ እንዳሰባችሁልኝ አሳብ ይዘዝባችሁ። ለቅረጭ እኔን ስስመኝ ለቅረጭ ልታስለቅሱኝ እኮ ነው። እኔ እራስ ማልቀስ የለም። ከልጅ ስጦታ ሲሰጥ ማለት ነው ደስ ነው የሚባለው። እሺ ነው ግን አሁን ወጣችሁ አሁን አትለቀሳችሁ አንቺ ሆነ ለማን ነበር ይሆናል ስለባክሽ ምን ነገር ጥንቅሩ ነው ይቀር። እሺ አስለቀሳችሁኝ ማርያም። እንደምትፈልጊው ነው እንድና እኔን አታስቀና። በቃ እየተዘማች አታስቀኑኝ። ደስ ይበልሽ እና ደስ ሲላት ነው ልጅ ያሰበችው የምታደርገው ይባላል። በቃ ያለው አሜን። ለምፈልጉት ተነስጣቸው አሜን።
ሰባችሁበት አለናችሁበት ደረጃ ድረሱ። እንግዲህ ምንም አላችሁ አንቺ መርቂም በቃ ነይ ጥቢ ና ምን ትያለሽ? ደስ ብሎኛል። እሺ እምባሽን ተረጋጋ።